ነው። የአማራ ህዝብ የአማራ ተወላጅ ግን የኦሮሞ ልብስ ለብሶ መሰደብ ግን የለበትም። ቅምጤ ፖፖ ሄለንቂጦ እንዲ ፖለቲካ ውስጥ የምትገቡም አይመስለኝም። ይሄ ድፍረትሽ ግን አይስዌር ለህዝብ አለማሰብሽ እዚች ሶሻል ሚዲያ ላይ እንዲህ ያልሻት ናት። ራቹን እንዲገደል ጆከር እንደዛ ጣስ ይለው ጉጉቴ ኪዱ ፎቶ ተለጥፎ እንድትሰጥ ታረጋት የነበርሽው አንቺ ነሽ። እኔ ደግሞ ልጄ በናቹራል ነው የመጣችው። ምክንያቱም ቦታው ሜካፕ ቦታ አይደለም። ብዙ አይነት የፎቶ ሹቲንግ አለ። ፎቶ ሹቲንግ የሆነ ካልቸር የሆነውን ነው ይዛ የመጣችው። ካልቸር የሰራሽውን ቪዲዮ ቆንጆ ባይሆን ኖሮ ያንን ህርት ሰጥቼሽ አሉት። ምቀኝነት ቢኖረኝ ኖሮ ሄጄ ሚዲያሽ ላይ መጥቼ ያንን ህርት ሰጥቼሽ አሉት። ብመቀኝ ኖሮ ማለት ነው። አንቺ ግን ዘለሽ እኔን ነው መናገር ያለብሽ እንጂ እኔን ነው እንትን ማለት ያለብሽ እንጂ ልጄን አይደለም። ይሴ መሰደም ካለብሽ አንቺን ያልተናገሩ አሁን ሳምሪ ካንቺ ጋር አልተነካካች፣ ቤታዮ ካንቺ ጋር ተነካክታለች። ሳምሪ ስትሰደብ በእኔ ምክንያት አትስደቧት ነው ማለት ያለብሽ። በቃ እኔን እንትን አድርገሽ አትስደብ። ይኸው ሳምሪ ብቻ አይደለችም የተሰደበችው። አንድ ላሰማችሁ፣ የኛ ጀንፈል ምን እንዳለ ላሰማችሁ። በጣም አስቀያሚ ነገር ላሰማችሁ። ኤልሻዳይ ናት። ኤልሻዳይ ትችላለች። የዘንድሮ ኢሬቻ አስመሰለችው ኤልሻዳይ ናት። ግዴታ የአንቺ ልጅ መቀደም አለባት እንዴ? የአንቺ እኮ ሂጂና ሳራ ለሳራ ጫካ ለጫካ ፎቶ ስትነሳ ነበር ይላችሁ እንትን ምን ያለችው ኤልሻዳይ። እሷ ባትኖር ኢሬቻ አይመስልም። ኢሬቻው እሷ ባትኖር በዓል አይመስልላችሁም ነበር። ግን የት ሂዱ አለቁ ነው የኦሮሞ ሴቶች ምን ጨረሳችሁ? በኦሮሞ እንኳን ብትመጣ እንደ ኦሮሞ ህዝብ ሆኜ ነው እንጂ እሷን ልቃወማት ሀሳቧን ልቃወማት የምችለው። ልጄን ግን አልሰደበች፣ ውድድር ውስጥም አልገባች። እቺ ግን ልጄን ሰድባታለች፣ አሰድባታለች። ራስሽን አውጪ ብያታለሁ። እንደ ቀረረባችን ራስሽን አውጪ፣ ራስሽን በእኔ ምክንያት እንደዚህ ሰው እየሰደብሽ እንትን አትበይ ብያታለሁ። እንዲያውም ሞቅ አርጋ ከኔ ጋር የምናወራውን ነገር እየሄደች ትሰጣለች። ለዛ ነው ኢግኖር ያደረኳት። ከኔ ጋር ያወራነውን ነገር ዝም ብሎ ተራ ነገር ስናወራ ወይ ከንቁርቴ አፍ ትሰሙታላችሁ ወይ ከሊያ አፍ ትሰሙታላችሁ። ከዛ ጋር አቆምኩ ከአንቺ ጋር ማውራት ደገመ። ሳምሪ ቤታዮ ደስ ትለኛለች አልሽ። ከዛ አሽሙርሽን ጀምርሽ እሰማሻለሁ። ሰርጀሪዎች ማለት ጀምርሽ። ድሮ ሰርጀሪ ነበር የምትይው፣ ሰርጀሪዎቹ ማለት ጀምርሽ። ምክንያቱም እኔም ሰርጀሪ ስላደረኩኝ ማለት ነው። አሽሙርሽን እኔ በደንብ ነው የማውቀው። ያንንም አልተናገሩሽ። ለምን መስሽ በጭራሽኝ ስም አቤት ማለት ስለማልፈልግ እንጂ ዳይሬክት እኔ ጋር እንደሆነ አውቀዋለሁ። ይሄውን ላጣጣ የመጣብን ታስቀናለች፣ ደስ ትለኛለች። ቤታዮ ተቀጣሽ አውቃታለሁ ኦፍ ኮርስ ስላለች እኔ በጣም ነው ደስ የምትለኝ፣ ታስቀኛለች። በቃ ይሄንን ያለች። ከዛ በኋላ ፈነዳሽ። አንቺም ያንን ያልንበት ምክንያት ምንድነው? ቤታዮ ጆይን ስታደርግ ነው። አንቺም መተሽ እኔ እግዚአብሔር መተሽ ሄይ ጂጂ ብትኖር ኤልሻዳይን ስታቀታለሽ ነው። ጃኒን ምን ብያት? ጃኒን ታውቂያታለሽ ስላት አዎ አውቃታለሁ ያለችው። ልጅሽ አይደለች ነው ያለች። አንቺም ብትመጪ ኖሮ በሰዓቱ ኤልሻዳይን ታውቂያታለሽ ስል አዎ አውቃታለሁ የኪዱ ጓደኛ አይደለች ልትለኝ ትችላለች። ወይ የሆነ በምታውቅሽ ልትጠራሽ ትችላለች። ምክንያቱም ሶሻል ለምን ስማቸው ተጠራ ብለሽ አበድሽ ኢግኖር ዳረግሽ። ሌላም ሰው እንደዚህ ብዙ ነገር አለች ምናምናች
ራስሽን ግን አውጪ ተብለሻል። አሁን ማለቃቀሱ ምንም አይሰራ፣ ምክንያቱም ተመክረሻል። ምንም ኤልሻዳይ እኮ ለእኔ ተቀርበኛለች እኮ ከማንም ይልቅ። ዝም እኮ ማለት እችላለሁ፣ ዝም ማለት ትችላለህ። ተቃጥቀጥ፣ ምን አገባኝ? ልትቀጠቅጥ የመጣችሁ እኮ እኔ እኮ መወዳደሩ አይደለም ስራዋ። የኦሮሞ ልብስ ስለለበስኩኝ አማራ ሰደበኝ ስትል ይች መርዝሽን ለማይሞላ ነገር የመዘዘቻት ካርድ እስ ዳንጀረስ፣ በጣም ዳንጀረስ ነው። በጣም አስቀያሚ ነው። ከዛስ በኋላ ወዴት ሄደ? እናንተ አዳምጡኝ። ወዴት ሄደ? እራቹ ይገዳው ተመዘዘ። ሌላው ፖለቲከኛ እሷ እንዲህ ናት እያልኩ ሊሆንም ላይሆንም ይችላል። ሌሎች ፖለቲከኞቹ ግን እስቲ እራቹ አንድ ነገር ይሁን። ነገ የአማራ ክልል ነው የሚጫፈጭ። ተሳስበው እኔ ብሆን እንደ ኦሮሞ ብዬ ባስበው አንደኛ በቃ ሰፖርት ማድረግ ያለብኝ ኦሮሞ ደግሞ በጣም ልዩ ቆንጆ የሆነ ባህል እንዳለው አሳይቶናል። ይሄ ኢሬቻ በዓል አምልኮ ነው ምናምን የሚሉት ህብረተሰቦች አሁን እኔ ልነግራቸው የምፈልገው ለአብዛኞቹ ህብረተሰብ ይሄ ከዚህ አስተሳሰብ ውጡ። በቃ ይሄ የባህል አንድ ልክ እንደ አሸንዳ፣ እንደ መስቀል፣ እንደ ጥምቀት እንደሚከበረው አንድ ራሱን የቻለ ራሱን የባህል አመት በዓል ነው። ስለዚህ ልክ እንደዛ ታይቶ ለወጡት ሰዎች ምስጋና መሰጠት አለበት። ለሚንዘላዘሉት ሰዎች ደግሞ እነዚህንም ደግሞ ማውገዝ መቻል አለብን። ይሄን ደግሞ ያው ተወያዩበት። ይሄንን ለማለት ፈልጌ ነው። አመሰግናለሁ። ባለጌ የሚባለው ቢኪኒ የለበሰ ነው ወይንስ እንደዚህ ገላውን ሸፍኖ ደርበብ ብሎ ሴት መስላ እንግዲህ ባለጌ ወይንስ እንግዲህ ይሄንን መልስ መስጠት ያለበት ፋኒ ነበረ። እሱም አላውቅም። አንዴ ላውራና ጨርሱ። ለግል እንትናችሁን ኦሮሞ ላይ አታምጡ ነው የምለው። እኔ በራሴ በኩል ይሄንን ነው የምለው። እኑን ማናት ኤልሹዬ ንግስት ናት፣ አለቀ። ከአፏ ክፉ ቃል ወጥቶ አያውቅም። እቺ ንግስት እንስት የሆነች ቆንጅዬ ስታከብረን እጥፍ አድርገን የምናከብራት እግዚአብሔር ያክብራት። ማያከብረንንም ደግሞ እግዚአብሔር ስራውን ይሰጠዋል። ሶ እኔ ኦሮሞ ሆነች እኔ ኦሮሞ አይደለም። ኦሮሞ አይደለችም። ኦሮሞ ስለሆነች ስላልሆነች አይደለም። እኔ ኦሮሞ ስለሆነችና ስላልሆነች የኦሮሞን ባህል ያከበረች ሴት መከበር አለባት። ብራዘር ቆይ ኦሮሞ አይደለችም አይደል አልሽ? እና ኦሮሞ ቆንጆ ለበሰና ቆንጆ አጥቶ ነው ኦሮሞ ያልሆነ ሰው እንደዚህ እዚህ ላይ የምትነጋገሩት? አሚን አሁን አሸንዳ ላይ ወላ ባሸንዳ ሞሳት ሳሳት እኛ ያያለው አይ እኔ አሁን እያየው ያለሁት እቺ ልጅ ቆንጆ ለማድረግ እናንተም የጂጂን ልጅ እየነካካችሁ እንደሆነ ነው እያየው የነበረው። ራቆቷን ትሄዳለች ምናምን። ቆይ ለምንድን ነው ተረጋግተሽ አውሪኝ። ምን እኔ እያልኩ ያለው ጥያቄ ነው የጠየቅኩኝ። እዛች ሀገር ውስጥ እንግዲህ አሸንዳም ይከበራል፣ አሸንድዬም የአማራም ይከበራል። እውነት እነሱ አሁን የራሳቸውን ሰው ትተው አይናቸው እያየ አሸንዳ ላይ ቆንጆ የለበሰችን ኦሮሞ ቆንጆ ነች ይላሉ? ለምን ነው የምታሽቃብጡት? አሚን እነሱ ማያረጉትን እናንተ ለማድረግ ለምን ተነሳሳችሁ? ስለነሱ አይመለከተንም። የራሳችንን አመለካከት ነው ያቀረብነው። ነገር የፈለገች ደግሞ ራሷ ጂጂ ናት። እንዴ እኔ እኮ የራሴን ሀሳብ ተናገርኩ። አስጨርሱኝና ከዛ በኋላ ታወራላችሁ። ኦኬ እነሱ ከራሳቸው አልፎ ያንቺን ይመርጣሉ ወይ ነው? አንድ ይሄ ጥያቄ ነው የጠየቅኩት። ቆይስ አለባት ወይ ነው እያለን ያለነው እንጂ የሰደበቻት ኮሌት ምንም እናንተም እኮ የተሳደባችሁ እኮ ነው ያላችሁት። አሁን እየሰማችሁ ራቆቷን ትሄዳለች። ተገባን እናወራ። እኛ መናገር እንፈልጋለን። ሳታስወሩ ነው የምታወሩት። የማንም ሰው በዓል አይደል? ኦኬ እዚህ በዓል ላይ ደግሞ ቆንጆም ስማርትም ምንም ተብሎ መሸለም ያለበት የኦሮሞ እኔ የጂጂ ልጅ መሆን አለባት እያልኩ አይደል። የኦሮሞ ልጅ ነው መሆን ያለበት። የምን ማሽቃበጥ ነው ለሌላው ነው። ይሄ ደግሞ ዘረኝነት ምናምን አይደለም። እኔ የኦሮሞ ህዝብ ከዚህ በላይ ማሰብ እንደምትችል hold up bro hold up ይሰምቻለሁ፣ በጣም ሰምቻለሁ። ምን እያደረክ እንደሆነ ምን ያውቃለሁ። አይ ነው ኦኬ just give me time ልጨርስ።
ማለት ነው። ይቅርታ አድርግልኝ። ቆይ ኦሮሞ ሆኖ ቆይ ልጠይቅ አንዴ ይቅርታ። ኦሮሞ ሆኖ የኦሮሞን ልብስ ለብሶ መመስገን አለበት? ለምን ይመሰገናል? ባህሉን እያስተዋወቀ ያለው ለራሱ ሲል አይደል? በቃ ለራሱ ነው። አዎ የአማራ ህዝብ የአማራ ተወላጅ ግን የኦሮሞን ልብስ ለብሶ መሰደብ ግን የለበትም። ምን አገባን እኛ አማራ ሆነ ትግሬ ሆነ